ዘግይቶ በሌሊት ኖራ በድንገት የኋላው ስልክ ሲጠራ ሰማች። በችኮላ መለሰችው። ነገር ግን በሌላኛው በኩል ምንም ድምፅ አልነበረም። በመደናገርና መጠራጠር ኖራ የስልኩን ፋይሎች ለማየት ሞከረች። ነገር ግን በይለፍ ቃል ተቆልፏል። በማግስቱ ሊከፍቱት እንደሚችሉ በማሰብ ስልኩን ወደ ጥገና ሱቅ ወሰደችው። ሰራተኛው ብቸኛው አማራጭ ስልኩን ፎርማት ማድረግ እንደሆነና መረጃዎች በሙሉ እንደሚጠፉ ነገራት። ኖራ ከመተው ውጭ ሌላ አማራጭ አልነበራትም። አሁንም ነገሩን መተው ስላልፈለገች ባሏ የሰራበት ነበር ወደ ተባለው ፋብሪካ ሄደች። ቤተሰቡ ላለፉት 4 ወራት የደሞዝ ክፍያውን ለምን እንዳላገኘ ማወቅ ፈለገች። ነገር ግን አለቃው የነገራት ነገር አስደንጋጭ ነበር። ባሏ ከ4 ወር በፊት ስራ ለቆ ነበር። ኖራ በየቀኑ ህይወቷን ስለምትጋራው ሰው ምንም እንደማታውቅ የተረዳችው ያን ጊዜ ነበር። ሳይቆይ የውርስ ጉዳዩ ወደ ፍርድ ቤት ሄደ። ኖራ ቤቱ ዕዳ የተከፈለው የእሷን ጥሎች በመሸጥ በተገኘው ገንዘብ እንዲሁም ባልና ሚስቱ በሰሩት ደሞዝ እንደሆነ በመግለጽ ራሷን ለመከላከል ሞከረች። ነገር ግን ዳኛው ውሉን እና የባንክ መዝገቦቹን እንደ ማስረጃ እንድታቀርብ ሲጠይቃት ምንም ሰነድ ስላልነበራት ኖራ ራሷን በዝምታ ዝቅ ማድረግ ብቻ ነበር የቻለችው። ዳኛው በእሷ ላይ ውሳኔ ሊያስተላልፍ ሲል ኖራ ነፍሰ ጡር እንደሆነች በድንገት ተናገረች። የእሷ አባባል ወዲያውኑ በፍርድ ቤት ውስጥ ያለውን ሁኔታ ለወጠው። ዳኛው ውሳኔው እንዲራዘም አስታወቀ። ምክንያቱም ኖራ በእርግጥ ነፍሰ ጡር ከሆነች ውርሱ እንደገና ሊታሰብበትና ሊከፋፈል ስለሚገባው ነው። ሆኖም ኖራ እርግዝናውን የሚያረጋግጥ የሆስፒታል ማስረጃ ማቅረብ ነበረባት። ሪፍ ኖራን ባለማመን ሲመለከታት፣ ኖራ ራሷ ግን ሙሉ በሙሉ ተደናግጣ ነበረ። ችግሩ ግን እሷ በፍጹም ነፍሰ ጡር አልነበረችም። ህጋዊ የሆነ የእርግዝና ምርመራ ሪፖርት ከየት ማግኘት እንደምትችል ምንም ሀሳብ አልነበራትም። ኖራ ወደ ስራ ቦታዋ ለመስራት ወደ አሰሪዋ ቤት መሄዷን ቀጠለች። አንድ ቀን እናትና ልጅ በከባድ ጭቅጭቅ ውስጥ ገቡ። እናትየው ለልጇ ለሎራ ባሏ ቢመታትም እንኳን ይቅር ብላ ወደ እሱ እንድትመለስ ትጠይቃት ነበር። ቤተሰቡን አንድ አድርጋ መጠበቅ ነበረባት። ሎራ ግን ለመሸነፍ እምቢ አለች። እንደ ማንኛውም ሰው ሙሉ ቤተሰብ ትፈልግ ነበረ። ባሏ ስለ ቤታቸው እንደማይገደው ግልጽ ነበር። እናም በዝምታ መሰቃየቷን ለመቀጠል ፈቃደኛ አልነበረችም። ጭቅጭቁ ሁለቱ በመጨረሻ ወደ ተቃራኒ አቅጣጫዎች እስኪሄዱ ድረስ ቀጠለ። በአቅራቢያዋ ስትሰራ የነበረችው ኖራ ሁሉንም ነገር ሰማች። ኖራ ፓራላይዝድ የሆነውን አረጋዊ ሰው ጥፍር እየቆረጠች ሎራ ሀሳቧን ገለጸችላትና እናቷ በምትላት መንገድ ራሷን ፈጽሞ እንደማትሰዋ አመነች። ስለ ጋብቻ ሙሉ በሙሉ የተለየ አመለካከት ነበራት። በዚሁ አካባቢ ሎራ ያልተጠበቀ እርግዝና እንዳለባት አወቀች። ጋብቻዋን ለማቋረጥ ቀደም ሲል ስለወሰነች ልጅ አልፈለገችም። ኖራ ሀሳቧን እንድትቀይር ለማሳመን ምንም ያህል ብትሞክር ሎራ በውሳኔዋ ላይ ጸንታ ቀረች። ይህ በእንዲህ እንዳለ የእርግዝና ሪፖርቷን ለማቅረብ የተቀመጠው ጊዜ እያለቀ ሲመጣ ኖራ ከጊዜ ወደ ጊዜ ተስፋ እየቆረጠች መጣች። ሌላ አማራጭ ስላልነበራት ኖራ በመጨረሻ ለሎራ ጥያቄ ለማቅረብ ድፍረቱን አገኘች። ሎራ የእሷ ማንነት ተጠቅማ ወደ ክሊኒክ እንድትሄድና በኖራ ስም የእርግዝና ምርመራ ሪፖርት እንድታወጣላት ጠየቀቻት። ስለ ኖራ አስቸጋሪ ሁኔታ ከተረዳች በኋላ ሎራ ተስማማች። ሁለቱ እንደታቀደው ወደ አንድ ትንሽ ክሊኒክ በመሄድ ምርመራውን ማጠናቀቅ ቻሉ። ነገር ግን ኖራ የክሊኒኩን ሪፖርት ለዳኛው ስታቀርብ ወዲያውኑ ውድቅ ተደረገ። ፍርድ ቤቱ የሚቀበለው ከትልቅ ሆስፒታል የሚሰጡ የሕክምና ሰነዶችን ብቻ ነበረ። በችሎቱ ወቅት ሪፍ ያለባትን ገንዘብ እንድትከፍል ኖራን ሲያስጨንቅ ነበር። ኖራ ተጨማሪ ጊዜ እንዲሰጣትና ያለችበትን የገንዘብ ሁኔታ ለዳኛው አስረዳች። ሪፍ ኖራ አሁን ባላት የገቢ ምንጭ ብድሩን መክፈል እንደማትችል በግልጽ ተከራከረ። ዳኛው የመጨረሻ ውሳኔ እስኪሰጥ ድረስ ሁለቱ በፍርድ ቤት ክርክራቸውን ቀጠሉ። ኖራ ሙሉውን ብድር ለመክፈል የ1 ሳምንት ጊዜ ተሰጣት። በተቀመጠው ጊዜ ካልከፈለች ያለባትን ዕዳ ለመሸፈን ቤትና መኪና ይሸጣሉ። በተጨማሪም ዳኛው ለኖራ እውቅና ያለው የሕክምና ተቋም አድራሻ ሰጥቶ የእርግዝና ምርመራ እንድታደርግ አዘዛት። የኖራ ወንድም መጥቶ ወደ ሆስፒታል ሊሸኛት ሀሳብ አቀረበ። ነገር ግን እሷ በስራ በጣም እንደተጠመደች ምክንያት በመፍጠር የእሱን እርዳታ አልተቀበለችም። ወደ ቤት ከተመለሰች በኋላ ኖራ በቤት ውስጥ ያለውን ነገር በሙሉ ማለት ይቻላል ሸጠች። ያም ሆኖ ያገኘችው ገንዘብ ዕዳውን ለመሸፈን በጭራሽ በቂ አልነበረም። አሁን ባዶና የተዘበራረቀውን ቤት ስትመለከት ኖራ በበደለኛነት ስሜት ተዋጠች። የቀራት ጊዜ በጣም አነስተኛ ነበር። በዚያው ምሽት ምንም አማራጭ በማጣቷ ኖራ አንድ የመጨረሻ ተስፋ የቆረጠ ሀሳብ አመጣች። የማታውቀውን ሰው ለማግኘት በማቀድ የፍቅር ቀጠሮ አፕሊኬሽን አወረደች። ነገር ግን የማይተመኑ ወንዶችን ከተመለከተች በኋላ በመጨረሻ አፕሊኬሽኑን አጠፋችው። በማግስቱ ኖራ እንደተለመደው ወደ ስራ ሄደች። አሰሪዋ ባየቻት ቅጽበት በከፍተኛ ቁጣ ተሞላች። የሎራ የክሊኒኩ ሚስጥራዊ ጉዞ ይፋ ሆኖ ነበር እና አሰሪዋ የሆነውን ነገር መቀበል አልቻለችም። ሎራን ወደ ቤት እንዲወስዳት ለሎራ ባል መንገሯ ብቻ ሳይሆን ኖራንም በዚህ ያው ቅጽበት ከስራ አባረቻት። አሁን ኖራ በህይወት ለመኖር የምትተማመንበትን ስራ አጣች። የብድሩ መክፈያ ጊዜ ደግሞ በፍጥነት እየቀረበ ነበር። ሙሉ በሙሉ ተስፋ ቆረጠች። ምን ማድረግ እንዳለባት አታውቅም። እንደዚህ ያሉ ቪዲዮዎችን እንዲደርሳችሁ የዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ሙሉ ሊንኩን ኮሜንት መስጫው ላይ ታገኙታላችሁ። ክፍል 3 ይቀጥላል።